ቬኔሲያና ሌሎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን የተዘጋጀ ቬኔሲያ ቤታቸው ውስጥ በጸሎት ላይ ያሉ ነበር የፊት በራቸው በኃይልና በችኮላ የተንኳኳው። ለጥቂት ጊዜ ዝም ብለው አዳመጡ። በፍጥነት እኒያ የሮማ ወታደሮች ናቸው ብለው ነበር የገመቱት። ሕዝበ ሮማ የቆስጠንጢኖስን መንግሥት መደገፍ በመጀመሩ ክርስቲያኖች በምዕራባዊ ሮማ ገዢዎች መሳደድ ጀምረዋል። ካታኮምቦች ከምድር በሚሸሹ ክርስቲያኖች እየተጥለቀለቁ ነው። ኳ ኳ ኳ! አባ ክፈቱልኝ! የሴት ድምፅ ነበር። ከፊተኛው ይልቅ ያሁኑ ድምፅ አስደነገጣቸው። ማናት? በዚህ ሰዓት መሽቷል። ከሌሊቱ 6 ሰዓት ሆኗል። አባ ነኝ። ልጅቷ የተርበተበተችና በስርቅታ ድምፅ ነበር የምትጣራው። አማተቡና በሩን ከፍተው ቆሙ። አባ ማንሽ? አሉ ቀስ ብለው። የሮማ ጨረቃ አካባቢዋን ጤፍ በሚያስለቅም ብርሃኗ አድምቀዋለች። ቀስ በቀስ ቤታቸውን በብርሃን ሞላችው። አባ ነኝ ቬኔሲያ። አባ ሰአሊ ለነ ቅድስት። ራሳቸውን ያዙ። ምን ነው? ምን ሆንሽ ልጄ? በሩን መልሰው ዘጉና እጆቻቸውን ደረታቸው ላይ ለጠፏቸው። አመለጥኳቸው አባቴ፣ አመለጥኳቸው። ጫን ጫን ትተነፍሳለች። አባ እነማንን ልጄ? አባ በመደነቅ ፊቷን ተመለከቷት። ለቬነስ መስፍን ሊሸጡኝ። አልጨረሰችውም። እንባዋ ቀደማት። እጇን ይዘው ወደ ጸሎት ቦታቸው ወሰዷት። ቬኔሲያ የመክሲሚያኖስ ተወዳጅ ልጅ፣ ብቸኛ፣ ቀዳሚም ተከታይም የሌላት፣ በቁንጅናዋ ተወዳዳሪ ስላልተገኘላት ነበር የዚዮስ ካህን ቬኔሲያ ብለው የሰየሟት። ጸጉሯ ትከሻዋ ላይ ሲያዩት የተኛ ዘንዶ ይመስላል። ከሁሉም በላይ የሮማን ጀግኖች ልብ የሚፈታተነው ደግሞ እንደ አጥቢያ ኮከብ የሚያበራው ዓይኗ ነበረ። ንጉሥ መክሲሚያኖስ ልጄ የልዕልቶች ልዕልት ናት እያለ ለመኳንንቱ ሳይናገሩ ውሎ አያድርም። ከግቢ አትወጣም። ብትወጣም እንኳን በደንገጥሮቿ ተከባ ባህር በተሸፈነ ሰረገላዋ ውስጥ ሆና ነው። የሮማ ጀግኖች እውነተኛዋ የፍቅር አምላክ ቬነስ በመክሲሚያኖስ ቤት ትገኛለች እያሉ ለውበቷ ሊሰግዱ ጠዋት ማታ ከዚያ የተንጣለለ ግቢ አይጠፉም። እንዲያውም ብዙ ልዑላን መክሲሚያኖስን ዚዮስ የበደለው ነገር ቢኖር ቬኔሲያን ልጁ ማድረጉ ነው፣ ባትሆን ኖሮማ ያለ እርሱ የሚያገባት ባልተገኘ ነበር እያሉ ይተርታሉ። ስለ ቆንጆቹ በተነሳ ቁጥር ተምሳሌት የምትሆነው የመክሲሚያኖስ ብርቅዬ ልጅ ቬኔሲያ ናት። በልቡ ያልተመኛት፣ በሕልሙ ያልዳሰሳት፣ በዓይኑ ያልተከተላት ሮማዊ ቢኖር ምናልባትም አባቷ ብቻ ሊሆን ይችላል። የሮማ ልዑላን ሁሉ በንጉሡ ፊት ጀግና ለመባል ለመመረጥና በውበታቸው ቄንጠኞች ለመሆን ዘወትር የሚጥሩትና ከጥቂት ዓመታት በፊት በሮማ ቤተ መንግሥት ዙሪያ የማይጠፉት ቬኔሲያን ለማግባት ደጅ እየጠኑ ስለሆነ ነው እያለ የሮማ ሕዝብ በየአደባባዩ መጠቋቆም መንሾካሾክ ከጀመረ ሰንብቷል። ንጉሥ መክሲሚያኖስ
ልጁ ለአንድ አፍታ እንኳን ከአጠገቡ እንድትለይ አይወድም። ስታለቅስ ቀርቶ ሲከፋት ማየት አይሻም። ሲወጣም ሆነ ሲገባ ስለ እርሷ ውበትና ሕይወት ይጨነቅላታል። ከእናቷ ይልቅ ስለ መብልና መጠጧ የሚያስብላት ራሱ ነው። ቬኔሲያ ካለች ለሰይጣን እንኳን ግዛት ይሰጠዋል። አንድ ቀን ልዕልት ቬኔሲያ በሮማ አደባባይ ባህር በተሸፈነው ሰረገላዋ ውስጥ እንደ ሠራተኛ ንብ በከበቧት ደንገጥሮቿ ታጅባ ስትጓዝ ግንዲላ የሮማ ወታደሮች አንዱን አዛውንት እያዳፉ ሲወስዱ ታየችና ሰረገላዋን አስቆመች። ደንገጥሮቿ ደነገጡ። ልዕልታቸው እንባ ያዘሉ ዐይኖቿን ስትጠርግ አዩአት። ወዲያው በእግሯ ስር ተንበርክከው ምልጃ እንደሚጠይቅ ጸሎተኛ አንጋጠው አዩአት። ምን ሆኑ እቴ? የደንገጥሮቹም እመቤት ጠየቁ። እነዚያን ወታደሮች ጥሪያቸው። ቬኔሲያ ጣቷን እየተደበደቡ ወደሚሄዱ አዛውንትና ወደ ከበቧቸው ወታደሮች አመለከተች። የደንገጥሮቹም እመቤት ጠርሲዳ ይደበድቡ የነበሩትን ወታደሮች ሲያነጋግሩ የመሸበር ሁኔታ ታዩባቸው። ዱላቸውን ወደ ብብታቸው መልሰው አዛውንቱን ከያዘው ወታደር በቀር ሁሉም ወደ ሰረገላው መጡና ለጥ ብለው መሬት ከሳሙ በኋላ በተጠንቀቅ በልዕልት ቬኔሲያ ፊት ቆሙ። እኒያን አዛውንት አምጧቸው ቬኔሲያ አዘዘቻቸው። ክርስቲያን ናቸው። መቶ አለቃው መለሰ። ክርስቲያን ምንድን ነው? ወደ እመቤት ጠርሲዳ ዞር ብላ ጠየቀቻቸው። ኢየሱስ ክርስቶስ የተባሉትን አምላክ የሚያመልኩ ናቸው እቴ። ለምን ትደበድባቸዋላችሁ ታዲያ? ሲሰብክ አግኝተነው ነው። መቶ አለቃው ተናገረ። እስቲ አቅርቧቸው። አዛውንቱን የያዘው ወታደር መሬት ለመሬት እየጎተተ ይዟቸው መጣ። ልዕልት ቬኔሲያ ፊት ሲደርሱ አዛውንቱ ተነስተው ቆሙ። ይንቀጠቀጣሉ። ፊታቸው በደም ተሸፍኗል። ቀኝ እጃቸው ተሰብሯል። ቬኔሲያ አንጀቷ ተንሰፈሰፈ። ከልጅነቷ ጀምራ ይሄ ለሰው የማዘን ባህሪዋ ነበራት። ደንገጥሮቿ ይህን ባህሪዋን ከእናቷ የወረሰችው ነው ይላሉ። እናቷም እንዲሁ ሆደ ባሻ ነበረች። ወታደሮቹ የልዕልቷን ፊት ሲመለከቱ ፍርሃት ወረራቸው። መክሲሚያኖስ ልጁ ይሁን ያለችውን ከመቀበል አይመለስም። አባቴ ምን አድርገው ነው? ቬኔሲያ ጠየቀቻቸው። ለእኔ ሞተልኝንና ከሲኦል ባርነት ነፃ ያወጣኝን ጌታዬን በማመኔ ነው እቴ። እኒህ ሰውዬ የሚናገሩት በሙሉ አልገባሽ አላት። ሲኦል፣ ጌታ ምንድናቸው? ማን ይባላሉ? አባ ሄርማን። ልቀቋቸው፣ ሂዱ። አስጠራዎታለሁ። የት ነው የሚኖሩት? አባ ሄርማን አድራሻቸውን ከተናገሩ በኋላ የተሰበረ እጃቸውን ደግፈው በደም የተሸፈነ ፊታቸውን እየጠረጉ ወደ መንደሮቹ መሃል ገቡ። ከዓይኗ እስኪሰወሩ ድረስ ተከተለቻቸው። ከዚያች ሰዓት ጀምሮ እኒያ ጎስቋላ አባት መልክ ተቀርጾባት ቀረ። ባሰበቻቸው ቁጥር እምባዋ ይመጣል። የተሰበረ እጃቸው፣ ደም የከበበው ፊታቸው ድቅን ይልባታል። በዚያ አሳዛኝ ፊታቸው መሃል ግን ደስተኝነታቸውን የሚያሳይ ፈገግታ ይነበብ ነበር። እመቤት ጠርሲዳ የቬኔሲያን የዚያን ቀን ገጠመኝ ካስተዋሉ በኋላ ስለ ክርስቶስ ለመንገር በሩ ተከፈተላቸው። እርሳቸው ለእልፍኙ የሚሆን ዕቃ የሚገዙ በመሆናቸው የንግድ ከተሞችን ሁሉ በየጊዜው ያዳርሱ ነበር። በዚያ ወቅትም በእነዚያ የክርስቲያኖች ጽናትና ሕይወት
እንደተደነቁ ይኖሩ ነበር። በመጨረሻ ታዲያ በአንድ የመኳንንት የገበያ አዳራሽ ውስጥ ከአብሮ አደግ ጓደኛቸው ጋር ባለፈው ዓመት ተገናኙ። ጓደኛቸው ክርስቲያን ነበረችና በሚያስደስትና በሚያጓጓ ሁኔታ ስለ አዲሱ ኑሮዋ አጫወተቻቸው። በክርስቲያኖች ሕይወት የሚገኘውን ፍቅር፣ አንድነትና መተሳሰብ፣ ጽናትና ቆራጥነት እንዲገረሙበትና እንዲሳቡበት አደረገቻቸው። በተለይ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ፍቅር ሲል ስለደረሰበት መከራ ከተረከችላቸው በኋላ የሰማዕትነትን ዜና አበሰረቻቸው። እመቤት ጠርሲዳ በንጉሥ መክሲሚያኖስ ግቢ ያለውን የራሳቸውን ሕይወትና በካታኮምፕ ውስጥ ከምድር በታች የሚገኘውን የክርስቲያኖች ኑሮ አነጻጸሩት። መሽቆጥቆጥ፣ መደንገጥ፣ ለታይታ ብቻ መስራት፣ አንዱ አንዱን ባይነ ቁራኛ መከታተል፣ መስማማት፣ ገላን በድብቅ ለመኳንንት መሸጥ፣ የሚያስጠላና የውርደት ኑሮ በዚያ የተንጣለለ ግቢ እየኖሩ መሆኑን ተረዱት። ከዚያም በላይ ደግሞ ስለ ወዲያኛው ዓለም ባሰቡ ቁጥር ተስፋቸው እየመነመነባቸው መጣ። በዚህች ምድር የቀመሷት ስቃይ በወዲያኛውም እንዳትከተላቸው ያስባሉ። ስለዚህ እመቤት ጠርሲዳ ወደ ገበያ በሄዱ ቁጥር ዘመድ ጥየቃ ብለው እያመሃኙ ወደ ክርስቲያኖች ቤት በድብቅ መገስገሳቸውን ካምና ጀምረው ተያይዘውታል። ያ በትረካ ብቻ የሰሙት ሕይወት እርሳቸውም ተካፈሉበት። ያጽናኗቸዋል፣ ይጸልዩላቸዋል። እዚያ የፍቅር ማኅበር ደርሰው ሲመለሱ የመንፈስ ብርታትን፣ የአእምሮ ሰላምን ይጎናጸፋሉ። እመቤት ጠርሲዳ ልዕልት ቬኔሲያን በዚያ ገጠመኟ ተንተርሰው ስለ ክርስቲያኖች ሕይወት በሚተርኩበት ጊዜ ስቃያቸው፣ ረሃባቸው፣ ግን ደግሞ ጽናታቸው፣ ፍቅራቸው ያንዱን ሞት አንዱ ሊሞት የሚያደርገውን እሽቅድምድም ስትሰማ ያ ለዓይኗ ቅርብ የሆነው እምባዋ ይቀድማት ነበረ። እመቤት ጠርሲዳ የልዕልቷን መመሰጥ ሲመለከቱ ስለ እርሳቸው ሕይወት አወሩላት። ለዚያ ነው እመቤት ጠርሲዳ ምንም ነገር ቢመጣቦት የማይሸበሩት። አንድ ነገር በሆነ ቁጥር አባቴ እንኳን ሲረበሽ ያጽናኑታል። በጣም ገረም ነበር። ደግሞም ለአገልጋዮች ሁሉ ሩሩ ኖት። ልዕልት ቬኔሲያ የነገሯትንና የእርሳቸውን ባህሪ ታነጻጽርላቸው ጀመር። እኒያ የተደበደቡት አዛውንት ታላቅ መምህር ናቸው። ለሰዎች ሁሉ የድነት በር የከፈቱ ናቸው። እመቤት ጠርሲዳ ያንን ገጠመኝ ሲያወጉ ልዕልት የተሰበረው እጃቸውና በደም የተሸፈነ ፊታቸው ታወሳት። እመቤት ጠርሲዳ እኔ ክርስቲያን መሆን እችላለሁ? ልዕልት ቬኔሲያ እንባዋን ጠራርጋ የጠየቀቻቸው ጥያቄ ነበር። ትችያለሽ ልዕልት። ችግሩ በአባትሽ ቤት ያለውን ጣዖት አምልኮ ለማሸነፍ ያለሽ ጽናት ነው። እመቤት ጠርሲዳ ኢየሱስ ክርስቶስ ደካሞችን ይረዳል አላሉኝም? ልክ ነሽ ልዕልት። ታዲያ እኔንስ አይረዳኝም ወይስ ልዕልት ነኝ ብሎ ይተወኛል? እግዚአብሔር ሰው አይመርጥም። ነገር ግን ቆራጥ ልብና ጽኑ እምነት ይጠይቃል። ይህንን እንዴት ነው የማገኘው? የወንጌል ትምህርት ስትማሪ፣ ስትጸልይ ማን ያስተምረኛል? እመቤት ጠርሲዳ እንደ እርሶ ተደብቄ መሄድ አልችል። እመቤት ጠርሲዳ ከዚያ ቀን ጀምሮ የክርስትናውን ሕይወት በደንብ ያስተምሯት ጀመር። የሐዋርያትን ገድል፣
የደጋግ አባቶችን ታሪክ በልቧ ጽላት ላይ ቀረጹባት። በተለይ ደግሞ ከሻሻቸው አምልጦ ግንባራቸው ላይ ያንቀላፋ የሚመስለውን ሽበት ወደ ጎን እየላጉ የእናትነት ለዛ ባለው ቅላጼያቸው ሲያወጓት ያላየችውን ሕይወት ያየችውና የኖረችው ይመስላታል። በቬኔሲያ እልፍኝ ውስጥ የሚያድሩት እመቤት ጠርሲዳ በመሆናቸው ሌሊት ሌሊት በድብቅ አዲሱን ኑሮ መኖር ጀመሩ። ይጸልያሉ። ያስተማሯትን መዝሙር በለሆሳስ ይዘምራሉ። መጽሐፍ ቅዱስን ያነባሉ። ልዕልት ቬኔሲያ ሁል ጊዜ የሚያሳስባት የአባቷ ሕይወት ነበር። ስለዚህ ጉዳይ ዳር ብላ በወሬ የሰማች መስላ ብታነሳበት ፊቱ ሲቀያየር ተመለከተችውና ዝም አለች። በመሃል ሮማ የቆመውን የራሱን የአባቷን ሐውልት የሮማ ሕዝብ እንደ ሻሽ ተነጥፎ ሲሰግድለትና ሲሳለመው እየዋለ መክሲሚያኖስ ክርስቲያን ይሆናል ማለት ዘበት መሆኑን ተረዳችው። እርሷ ግን በክርስቲያንነቷ ጸናችበት። በንጉሥ መክሲሚያኖስ ግቢ ልዕልቷን ፍለጋ የሚያተሰትሱት መኳንንት እየበዙ መጡ። ይህችን እያደር እየፈካች እያበበች የምትሄደውን ጽጌረዳ ለመቅጠፍ የመክሲሚያኖስን ደጅ አጣበቡት። ንጉሥ መክሲሚያኖስ ይፈልጋል የተባለውን ነገር ሁሉ መኳንንቱ ይጎትታሉ። የልዕልቷን ልብ ለመስለብ ከሩቅ ምስራቅ የመጡ ስጦታዎች፣ ውድና ብርቅ የሆኑ ልብሶች ይሽጎደጎዳሉ። ልዕልት ቬኔሲያ ግን የሚመጣላትን ሁሉ በእመቤት ጠርሲዳ እጅ ለክርስቲያኖች እየላከች እንድጸና ጸልዩልኝ ትላቸዋለች። በዚያ መካከል ግን የመክሲሚያኖስን ልብ ቀስፎ የሚይዝ መርዶ ግቢው ውስጥ ደረሰ። የምሥራቃዊው ሮማ ገዢ ቆስጠንጢኖስ ክርስቲያኖች በነጻነት እንዲኖሩ አወጀላቸው። ስለዚህም ከምድር በታች በስቃይ የነበሩት ሁሉ ወደ ቁስጥንጥንያ መገስገስ ጀምረዋል። አንዳንድ የጠረፍ መኳንንትም ክርስቲያን በመሆናቸው የምዕራቧን ሮማ ግዛት አሳልፈው ሊሰጡ ነው እየተባለ መወራት ተጀመረ። የሮማ መኳንንት በንጉሥ ዙሪያ ከበው የሰሟቸውን ወሬዎች ሁሉ እያጋነኑ አስጨነቁት። ክርስቲያኖች ሁሉ ከቆስጠንጢኖስ ጋር ሆነው ሊወጉት የተዘጋጁ መሆኑን ጨማምረው አስደነገጡት። ይህ ወቅት ነበር መክሲሚያኖስ ጀግና የፈለገበት ጊዜ። ዝነኛው የጦር ሰው የቬኔሲያው ልዑል ማልኮስ የመክሲሚያኖስን ቀልብ መሳቡን እንዳረጋገጠ ከጎኑ አልጠፋለ። ስለ ውጊያው ዕቅድ፣ ስለ ወታደር ምልመላ፣ ስለ ስንቅ፣ ስለ ቆስጠንጢኖስ የጦር ስልት አብረው ሌሊት ሳይቀር ይወያያሉ፣ ያወጣሉ፣ ያወርዳሉ። በዚህም የተነሳ ልዑል ማልኮስ ቤተ መንግሥት ከመዋል አልፎ ማደርም አመጣ።